ዛሬም
ማለት እንዳንተነ ወዳጅስ ማለት እንዳንተነ አሳድገኸኛል እጅ የበላ ሰወርኩት ባንተነ እንዳይረሳ እንዳይረሳ እንዳይረሳ
ክብር ላንተ ነው የኔ ጌታ በምስጋና ወደፊት እቀርባለሁ ላመልክ እግዚአብሔር አምላኬ ሆይ ይገባሃልና እስቲ በምስጋና የተፈራ ተራራ
እግዚአብሔርን ያመስግን እስትንፋስ ያለ ሁሉ እግዚአብሔርን ያመስግን እግዚአብሔርን ያመስግን እስትንፋስ ያለ ሁሉ እግዚአብሔርን ያመስግን እግዚአብሔርን ያመስግን እስትንፋስ ያለ ሁሉ እግዚአብሔርን ያመስግን እግዚአብሔርን ያመስግን ምሕረቴ ብዙ ተደርጎልኛል ምሕረቴ ብዙ ሆኖልኛል የማመስገን
ይሁን። ሁላችንም በጸሎት መንፈስ እንኖራለን። ልጆቻችን እየመጡ ሃሌሉያ፣ ክብር ሁሉ ለእግዚአብሔር። ሃሌሉያ። እናመሰግንሃለን፣ 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 እናመሰግንሃለን። በአንደበታችን ምስጋናን ስለሰጠህ፣ ምስጋናን ስለጨመርክልን ስምህ ይባረክ። የሰራዊት ጌታ እግዚአብሔር እናከብርሃለን፣ እናመሰግንሃለን። እግዚአብሔር ሆይ እንድናመልክ ስለረዳህን ስምህ ይባረክ።
ወገኖች ሆይ የእግዚአብሔር መንፈስ በመካከላችን ነበረ። እንዲህ እንድናመሰግን የሚያደርገን ጸጋው ነው፣ ጉልበቱ ነው፣ ኃይሉ ነው ወገኖች ሆይ። ስለዚህ ጌታ አይለፋችሁ ዛሬ። ክብር ሁሉ ለእግዚአብሔር፣ ክብር ሁሉ ለእግዚአብሔር። እናመሰግናለን ስለ ልጆቻችን፣ ስምህ ይባረክ። ጌታ ሆይ ስለ ሰጠህን ልጆች እናመሰግናለን። ስለ ረዳህን ስምህ ይባረክ። እግዚአብሔር ሆይ እነዚህን ሕፃናቶች እንዲያገለግሉ እግዚአብሔር የዘላለም አምላካችን ሆይ ስለ ጠራሃቸው እግዚአብሔር ሆይ ጥሪህን አክብረው ስለሚያገለግሉት አገልጋዮች ሁሉ እናመሰግናለን። ጌታ ሆይ እኛን እንደምትናገረን በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም ለነሱም ትናገራቸው ዘንድ ልጅም በሚሄድበት መንገድ ምራው፣ ባደገ ጊዜ በዛ አይሸሽም ይላል ቃልህና በኢየሱስ ክርስቶስ ስም ባደጉበት ሰዓት ይህ ቃል ስለሚከተላቸው እናከብረሃለን፣ እናመሰግንሃለን። ከእኛ ጋር እንደነበረው መንፈስ ከነሱ ጋር ይሁን። ሁሉን ላንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። ቴንክ ዩ ኪድስ። እሺ እግዚአብሔር የተመሰገነ ይሁን። እንደምን አደራችሁ? ሰላም አደራችሁ ሆይ? አረ በደንብ በሉኝ። ሰላም ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለቤቱ አደረሰን። እግዚአብሔር ለቤቱ እንኳን አበቃን። መብራቅን ስታሸበሽብ ያየኋት መሰለኝ። የታለች መብራቅ? እንኳን ደህና መጣች መብራቅዬ። ከኤርትራ መጣለች። ጌታ ይባረክ። እሺ ለመጀመሪያ ጊዜ ደግሞ እንግዶች የሆናችሁ አንድ ሁለት ወንድሞችን ቅድም አይቻለሁ። ሰላም ብትሉን እና ብንተዋወቃችሁ ደስ ይለናል። ከቻላችሁ እንግዲህ እሺ ማን ልበል? መርሃዊ ከየት ነው? አሜን። ጌታን ተቀበለች። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እሺ ጌታ ይባረክ። ጌታን ተቀበለች። አሜን አሜን። ክብር ለእግዚአብሔር። አሜን። ተባረኪ። ጌታ ይባርክሽ መርሃዊት። እግዚአብሔር ይባርክሽ። እሺ ቴንክ ዩ። ሌላስ? ሁለት ወንድሞችን አይቻለሁ። አባትና ልጅ ይመስሉኛል። እንኳን ደህና መጣችሁ። This is the second week. Okay. እሺ እንኳን ደህና መጣችሁ። ጌታ ይባርካችሁ። እሺ ጌታ ይመስገን። አንድ ምስክርነት አለኝ። ዛሬ የምታዩት ወንድማችን ማርክ ምስክርነት አለኝ። ምስክርነት ስላለኝ እሁድ ባክህ ከቻልክ ናና ስላንተ እግዚአብሔርን እናመስግን አልኩት። ስንቶቻችሁ ሽንት ቤት በጣም ሌላ ሰው አለ? እሺ እስቲ ኤቢን ነው የሚመስለው። ለዚህ እኮ ነው ማነው? ብሩክ። እሺ እንኳን ደህና መጣ ብሩክ። ጌታ ይባረክ። የአይነቱን ልጅ ኤቢን ነው የሚመስለው፣ ይመሳሰላሉ። ክብር ለእግዚአብሔር ይሁን። እሺ እና ወንድሜ ማርክ ምስክርነት ልመስክር። ስንቶቻችሁ ሽንት ቤቱ በጣም ያስጠላችሁ ነበር ያለፈው ዓመት? በቃ ስትሄዱ ፍለሽ አያደርግም። እንደው ሽንት ቤት ገብታችሁም አንዳንዴ አታውቁም አይደለ? ምን ሆነ መሰላችሁ? በዚህ በ4 ወር ነው በ5 ወር ውስጥ በፊት ሊክ ማድረግ ጀመረ እና እኛ 300 ብር የምንከፍለው 1800 ብር ቢል ይመጣብን ጀመር። በጣም ግራ ገባኝ። ያው ኤፍሬምን ሽማግሌዎችን ነግራቸዋለሁ። ያው ታውቃላችሁ፣ እባካችሁ አስራታችሁን የማትከፍሉ ሰዎች ግድ የላችሁም፣ እግዚአብሔር ይባርካችኋል። የጌታ ቤት መቸገር የለበትም። በእርግጥ እግዚአብሔር ተአምራት ያደርጋል በእውነት እና በጣም ጌታ ተአምራት የሚያደርግ በእኛ ህይወት ውስጥ መስራት ከጀመረ እግዚአብሔር ፕሮቫይደራችን ነው። አሜን። ከዛ በኋላ አንድ ጊዜ ሮብ ቀን ነው ጭንቅ አለኝ። ለምን ቢል መጣ። ጌታ ሆይ አሁን 1800 መብራቱ 5000 3000 ነው የሚመጣው፣ እንዴት አፎርድ እናደርገዋለን? ያለፈው አመት ኦልሞስት 27000 ብር ነው የከፈልነው ለመብራት ብቻ። ጌታ ሆይ እዚህ አመጣህን አንተ ነህ፣ ኢንጆይ እናደርገዋለን እባክህ ጌታ ሆይ
እያልኩኝ ሮብ ቀን ነበር ደግሞ ለመጀመሪያ ጊዜ ታዴ ሲቀር ታዴ ያልነበረም ወዚ መታ ነበር ሮብ ቀን ጸሎታችን በእውነት እሷ አለች ምስክር በቃ ከብድ ብሎኝ እስቲ ወዚዬ ስለዚህ ስለ ውሃ ነገር እንጸልይ ሊክ ያደርጋል ልናገኘው አልቻልንም ሊክ የሚያደርግበትን ቦታ ለካስ ሽንት ቤታችንንም ጌታ ሊሰራ ፈልጎ ነው ክብር ለእግዚአብሔር ይሁንና በማግስቱ ከነ ማርክ ጋር ባይብል ስተዲ አለኝ ጧት 6 o'clock የሚጀምርና ሄድኩኝና እዛ በቃ ምንም አላልኩም ያው ግን ያው ደብሮኛልም በቃ ሐሳቤ የውሃ ቢልጋ ነው እና ከዛ በኋላ ባይብል ስተዲው ጨረሱና የሚጸልይልህ ነገር አለ ወይ ብሎ ጠየቁኝ ሲሉኝ አይ የኛ ቤተክርስቲያን ውሃ ሊክ ያደርጋል እና በጣም ብዙ ነው የሚያደርገውና ጸለይን ሞከርን ልናገኝ አልቻለም ሊኩን አልኩኝ ጸለዩልኝ ልክ ስንወጣ ማርክ መጣና መምጣትና ቼክ ማድረግ ይችላል ወይ አለኝ how you are welcome alkut I'm talking about you brother I have a testimony about you praise God so ሻለ መጣ ሲመጣ ሲያይ እውነትም ሊኩ የት እንዳለ አይታይም ግን ሸዋ ይላል ውሃ ከዛ በኋላ ሎኬተር አሉ እሱን ደውሎ አስመጣ ከዛ በኋላ ፕላመር ጠራ ከዛ ሲጠይቁን ምን አሉ እኛ ብንሆን መቼም አናደርገው ውሃው ተቆርጦ ሁላችንም በውሃ ይዘን መጣለን እንጂ 27000 ብር ጠየቁ ሪፕሌስ ለማድረግ ጠቅላላ ወደ 28300 ብር ዶኔት አደረገ እግዚአብሔር ይባርከው በእውነት አደረገና ከዛ በኋላ ያ ብቻ አይደለም ሲስተሙ ተቀየረ ገቨናይዝ ነበረ በጣም ያረጀ የ50 አመት የምናምን ስታዩት የሚያስፈራ እግዚአብሔር ይመስገን አሁን አዲስ ፓይፕ አለ ንጹህ ውሃ እናገኛለን ያ ብቻ አይደለም ሲያየው ሽንት ቤቱ ደግሞ ትልቅ ችግር አለው እሱ ራሱ ገብቶ አስተካክሎ የወንድሞቻውን ሽንት መሽኛ ቢሆን የእህቶች ቢሆን ሁሉን ነገር ሰርቶ አሁንም እየሰራ ነው ሐሙስ እየመጣ እየሰራና እንደው ናና ስላንተ እግዚአብሔር አምላካችንን እናመስግን እግዚአብሔር ፕሮቫይደራችን አንተ ለኛ ሚራክላችን ናና ዛሬ ከኛ ጋር ተካፈል ብዬ ነው የመጣሁት brother Mark would you come please can you come we can stand here so I just told them about you what God really provided us through you so we are so happy we are so blessed thank you for what you have done for this Maranatha congregation I have no word to express my appreciation God bless you and we would like to praise God for you so we're going to stand and then stretch our hand and praise God for you okay so እግዚአብሔር የተመሰገነ ይሁን እጆቻችሁን ዘርጉና ባርኩት እስቲ እግዚአብሔርን ባርኩ ጌታ ስምህ ይባረክ thank you father thank you lord what you have done in our life you are our miracle worker thank you for you provided what we need lord Jesus for Maranatha thank you for this water pump thank you for water line thank you for what you have done in our life for this church God Almighty glory be to you Lord Jesus we give you glory we honor you we worship you we give you glory Father thank you what you have done in our life thank you for Mark hallelujah እናመሰግናለን አንተ እግዚአብሔር ሆይ ለኛ የሚያስፈልገንን አሰጫችን ለማራናታ ምንም አላጎደልክባትም ዛሬ ማርክ ደግሞ እግዚአብሔር ሆይ በፊትህ ቆሟል አንተ ታምራት ሆኖ በእኛ ተገልጾ የሚያስፈልገንን ነገር እንድናገኝ ስለረዳ በሱ በኩል እናመሰግናለን የተባረከ ይሁን ዘመኑ ይባረክ ቤተሰቦቹ ይባረኩ አንድ ቀን ኢየሱስ ስትመጣ የናዝሬቱ ኢየሱስ አንተ ደግሞ ታማኝ ነህ ጌታ ሆይ እኛ ያደረግነውን ነገር ለስምህ የሰራነውን አንዲቷን ብርጭቆ ውሃ እንኳን ጌታ ሆይ በላይ ይቆጠራልና እናከብርሃለን እናመሰግንሃለን እግዚአብሔር ሆይ ወንድማችን የተባረከ ይሁን
ስለ ወንድማችን እናመሰግንሃለን። ዘምረልናል ስላደረክልን ስለኛ። አሁን ደግሞ ስለ ወንድማችን ክብርን እንሰጥሃለን። ሃሌሉያ። ተመስገን ተመስገን። እግዚአብሔር ሆይ ከፍ በል በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ተቀመጡ። Do you have anything to say? Not really. Okay. God bless you. The Lord bless your congregation for everything. Thank you. So we lift the name of Jesus higher. አሜን አሜን። Praise God. ክርስቶስን ወደ ላይ የክርስቶስን ስም እናወጣለን። እግዚአብሔርን ስለ ኮንግሪጌሽናችሁ አመሰግናለሁ ነው የሚለው። እግዚአብሔር የተመሰገነ ይሁን። እሺ አሁን ቀጥታ ደግሞ ወደ እግዚአብሔር ቃል እንሄዳለን። እግዚአብሔርን ቃል እኔ በጣም መቼም ደስ እያለኝ ነው። ወጣቶች በዚህ ቤተ ክርስቲያን እየተነሱልን ስላለ የኔ ጸሎቴ ነው። እንደው እዚህ ያሉ ጎልማሶች ወጣቶች ራሳቸውን የሰጡ ሰዎች እያገለገሉ እኛ ደግሞ የእግዚአብሔር ቤት እየቀጠለ ለምን ቤተ ክርስቲያን የክርስቶስ ነች፣ የሰው አይደለችም። እኔ በጣም የሚያስጠላኝ ነገር ሰዎች በስማችን ቤተ ክርስቲያንን ሲጠሩ የፓስተር ሱራፌል ቤተ ክርስቲያን፣ የፓስተር መላኩ ቤተ የለም፣ እንደዛ የለም። ቤተ ክርስቲያን የክርስቶስ ነች። አሜን። ክብር ለእግዚአብሔር ይሁንና ይህች ቤተ ክርስቲያን ደግሞ በክርስቶስ በወጣቶች ስታብብ ትልልቆች እያለፉ ሲመጡ ወጣቶች እየተተኩ ሲመጡ ጌታ ይመስገን። አሁን ያየናቸው ልጆች እግዚአብሔር የተመሰገነ ይሁን ነገ የክርስቶስ ቤተ ክርስቲያን አገልጋዮች ናቸው። እግዚአብሔር ይረዳናልና ኤፍሬምዬና አንድ ጊዜና አንድ ማስታወቂያ አለን። እሱን ተናግሮ ከዚህ ለእግዚአብሔር ሥራ መባና አስራት ተሰብስቦ ከዛ በኋላ ዛሬ የሚያገለግለን ሀብትሽ ነው። ዛሬ እንደኔ ሱፍ ለብሶ ነው የመጣው። ጌታ ይባረክና እግዚአብሔር እናመሰግናለን። እሱ ያገለግለናል። ጌታ ይባርካችሁ። እንደምን አደራችሁ? እግዚአብሔር ይመስገን። ምን ማስታወቂያ ልናገር የፈለኩት ይሄ የዛሬ 2 ሳምንት ቤተክርስቲያን ተሰብስባ ነበረ። ትዝ ካላችሁ ሪፖርት ይቀርባል ተብሎ የነበረ ከፕሮግራም በኋላ ስብሰባ ተደርጎ እና ጉባኤው ማወቅ ያለበት ነገር እንዲህ ለማስታወቅ ነው አሁን በዚህ የቆምኩት ማለት ነው። 3 ነገሮች ናቸው ዋናዎቹ። የመጀመሪያው ይሄ የእህቶችና የወንድሞች ህብረት አለ አይደለ? የእህቶች ህብረት በብዙ ጊዜ የሚሳተፉት በምን ላይ ነው? ሀዘን ሲያጋጥም፣ ቤቢ ሻወር ሲሆን፣ ዌዲንግ ሻወር ሲሆን ላይ አይደለ? ብዙ ጊዜ እንደዛ ነው። እና ለዛ የሚሆን ደግሞ ገንዘብ ይዋጣል። 10 ብር አይደለ? በየወሩ ይዋጣል። አሁን ግን በሚደረገው ነገር ላይ የተወሰኑ እህቶች ብቻ ላይ ነው ጫና የወደቀውና ሁሉ ሰው ተሳታፊ እንዲሆን ምን መደረግ አለበት? የወንድሞችና የእህቶች የሚባል ነገር የለም። ቤተሰብ ነን፣ አንድ ነው። ስለዚህ በዛ መሰረት ሁላችን በሚያጋጥመን ነገር ላይ ተሳትፎ እንዲኖረን ተብሎ ተወስኗል ማለት ነው። በአንድ ላይ ስንሆን ደግሞ ምንድነው ወንድሞች ለብቻቸው እህቶች ለብቻቸው ይባላሉ። ባልና ሚስት አንድ ናቸው፣ አንድ አካል ነው የሚባለው። እንደዛ ተብሎ ስለተወሰነ አሁን ምንድነው ይሄ አንድ ነገር ሲያጋጥም ሁላችን እህቶች የሚባል የለም ወንድሞች የሚባል አንድ ቤተሰብ ስለሆነ በዛ ላይ ሁላችን መረባረብ አለብን ነው። ስለዚህ እሱ ለማድረግ በቤተሰብ ደረጃ የሚዋጣው ገንዘብ 10 ብር ለአንድ ሲንግል ሰው ነው። ቤተሰብ ከሆነ ደግሞ 15 ብር ይዋጣል ማለት ነው። እና በዚህ 15 ብሩ ወይ 10 ብሩ ተሰብስቦ ያ የሚደረገው ለምሳሌ ሀዘን ሲያጋጥም በተወሰኑ እህቶች ላይ ጫና እንዳይሆን ምን ይሆናል? ምግብ ተገዝቶ ወይ ደግሞ ተሰርቶ ወይ የሚሰራ ሰው ሳለ ለሱ ተከፍሎ ያ ነገር ይደረጋል ማለት ነው። ስለዚህ ምን ይሆናል? ሪሊፍ ይሆናል። ሰው ቀለል ያለ ስራ በዛ በሀዘን ላይ ብቻ ተሳትፎ ያደርጋል ማለት ነው። ምግብ ስራ ላይ ብቻ አይሁንም ማለት ነው። በዚህ እንስማማለን? ይሄ ነው አንደኛ ማለት ነው። እና አሁን ይሄ የወንድሞች ህብረት እና የእህቶች ህብረት ላይ የሚያዋጡ ሰዎች የሚሰበስቡ አሉ። ከወንድሞች ሀብቶም ነው፣ ከእህቶች ደግሞ ማነች ሃይሚ ነች። ስለዚህ እነሱ የአመቱን ይሰበስባሉ፣ ባንክ ላይ ይቀመጣል፣ ሲገኝ ከዛ እየወጣ ይደረጋል ማለት ነው። ስለዚህ እግዚአብሔር ይርዳን። ሆፕፉሊ ደግሞ ይሄ አመት ምንም ነገር አይኖርም ብለን እናስባለን፣ እናምናለን። አምላክ ይርዳን፣ ሞገስ ይስጠን። ይሄ አንደኛ ነው። ሁለተኛው የወጣቶቻችን ነው። ወጣቶቻችን ብዙ አስተማሪ እየተፈለገ ነው። ትዝ ካላችሁ ያለፈው አመት የኦክቶበር 2024 ላይ የነበረው የዶክተር ማርቆስ ኮንፈረንስ የወንጌል ስርጭት ላይ ከዛ በኋላ ተሰብስቦ ማለት
ተነቃቅቶ ሰው አንድ ሰው ለአስተማሪ የሚሆን 24,000 ብር ሰጣለሁ ብሏል። የወጣቶችን ፓስተር ወይ ደግሞ እረኛ ለመቅጠር 24,000 ብር ለአንድ ዓመት በ2,000 ብር ለመክፈል ብሎ ገንዘብን ሰጥቶናል። ገንዘቡ አለ። ችግሩ ምንድን ነው ግን? አስተማሪ የለም። ብዙ ተፈልጎ ተጠይቆ የለም፣ እስካሁን ድረስ አልተገኘም። ስለዚህ ይሄን ለማድረግ ኮሚቴ ወጥቶ ይሄን በአሜሪካ ሰርች ለማድረግ ማለት ነው እዚህ መጥቶ ተቀጥሮ ለመስራት የወጣቶችን ፌሎሺፕ ማለት ፓስተር ለማድረግ እየተሰራ ነው። አሁን ለዚህ ለምንድን ነው ለዚህ ጉባኤ የምንናገረው? የምናውቀው ሰው ካለ እንድንጠቁም ነው አንደኛው። ሁለተኛው ዋናው ነገር ለእግዚአብሔር እንድንጸልይ። እግዚአብሔር ይችላል፣ ከየትም ማምጣት ይችላል። ከማርስም ያመጣል እግዚአብሔር ይቻላል። ስለዚህ እኛ ከጸለይን እግዚአብሔር ማድረግ ይችላል። ስለዚህ ሁላችን ስለ ልጆቻችን ስለ ወጣት ልጆቻችን ሸክም ኖሮን እንድንጸልይ ነው ይሄ የምናገር ያለሁት። ለምን አንድ ነፍስ እንድትጠፋ አንፈልግም አይደለ? ስለዚህ አደራችሁን በጌታ ፊት ሁል ጊዜ ስለዚህ ነገር ጸልዩ። አንድ ቀን ሲሆን ደግሞ ተሰብስበን እናመሰግናለን ማለት ነው። ስለዚህ እግዚአብሔር ይመስገን ወጣት ልጆቻችን በፉጨት እግዚአብሔር ይጠራልናል። ከኛ የበለጠ ይሆናሉ። ክብር ለእግዚአብሔር ይሁን። ስለዚህ ኮሚቴዎች እነማን ናቸው? አይነቱ ፓስተር ዘካርያስና ኩኩ ናቸው። ስለዚህ ለነሱ መንገር ትችላላችሁ ማለት ነው። የሚያስፈልገው ማለት ኢንፎርሜሽን ካላችሁ የምናውቀው ሰው ካለ ለነሱ እንገራቸው። እነሱ ደግሞ የሚያደርጉት ነገር አድርገው ለህዝቡ ወይ ለጉባኤው ያቀርባሉ። በዛ መሰረት ያ ነገር ይደረጋል ማለት ነው። ይሄ ሁለተኛው። ሶስተኛው ደግሞ ከሁሉ ከዚህ በፊት 2 ሳምንት እንደተማርነው የእግዚአብሔር ቃል እያንዳንዱ ሰው ማጥናት መቻል አለበት። እስቲ ባይብል የሚያጠና ሰው ወይ የሚያጠና ሰው ማለት ቤተክርስቲያን ባዘጋጀው ላይ የሚያጠና ሰው የማያጠና ሰው አለ ማለት ነው አይደለ? ስለዚህ የእግዚአብሔር ቃል የግድ ነው ማጥናት፣ የግድ ነው። ይሄ ምን ማለት ኮምፕሮማይዝ አያስፈልገው አይደለ? ቢቻል በግላችን ከራሳችን አልፈን ለሌላ ሰው የምንተርፍ መሆን አለብን። ቤተክርስቲያን ባዘጋጀቻችን ሁላችን መሳተፍ የግድ ነው። ከሰኞ እስከ እሑድ ድረስ ፕሮግራም አለ። ምክንያት አይሰራም። እኔ አሁን በዚህ ምለው አይመቸኝም የሚባል ከሆነ ሌላ ጥያቄ ነው። በእግዚአብሔር ቃል ላይ ኮምፕሮማይዝ ማድረግ አይችልም አይደለ? የእግዚአብሔር ቃል ላለማንበብ የሚገዳደረን ጠላት አለ፣ ሁል ጊዜ አለ፣ በዙሪያችን ይዞራል። እኛ ግን ውዲቱን አስተውለን መታገል አለብን። ከአሸናፊዎች እንበልጣለን አይደለ እንዴ? ማለት ይሄ ማለት ኮምፕሮማይዝ ላረግ ብዬ አይደለም፣ ግን ይሄ ነው አስፈላጊው። ቤተክርስቲያን ኃላፊነቷን እንድትወጣ ማለት ነው። በፍቃደኝነት ነው፣ በግድ የሚባል የለም። ግን ለበረከት እንድንሆን በአንድ ላይ አድገን እንድንጓዝ ለማለት ነው አይደለ? ስለዚህ አደራችሁን ባይብል ስተዲ የማትሳተፉ ሰዎች እኔን አግኙ። እኔን ፕሮግራም አለ በየሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ሁሉ ቦታ አለ፣ ግሩፕ አለ። ስለዚህ በዛ የማይመቸው አይመስለኝም። 24 ሰዓት ሰጥቶናል። ከ24 ሰዓት ውጭ ከምንፈልግ ከሆነ ሌላ ጥያቄ ነው አይደለ? ስለዚህ አደራችሁን፣ አደራ በጌታ ስም ነው የምጠይቃችሁ። አደራ የእናንተ መሳተፍ ለራሳችሁ አይደለም ለሌላ ሰው ይጠቅማል። በግሩፕ ውስጥ መገኘት ራሱ ትልቅ ነገር አለው አይደለ እንዴ? ምንድነው የሚለው እግዚአብሔር ቃል? ጊዜው እንደቀረበ አውቃችሁ መሰብሰባችሁን አትተው፣ አጥብቃችሁ አድርጉ ነው የሚለው እግዚአብሔር ቃል አይደለ እንዴ? ጊዜ ደርሷል። ስለዚህ አደራችሁ ለዛ ይሄ አሁን በቤተክርስቲያን ደረጃ እንደዛ ተወስኗል እና ይሄ ነው ሶስቱ። ስለዚህ እግዚአብሔር ይርዳን፣ አምላክ ከኛ ጋር ይሁን፣ ሞገስ ይስጠን። እሺ ስለ መባና አስራት እንጸልይ። ቅዱስና ሕያው ዘላለማዊ የሆንከው እግዚአብሔር አምላክ በጌታ በኢየሱስ ስም እናመሰግንሃለን። አባታችን ሆይ እንደዚህ መሰብሰብ ካንተ ዘንድ ነው። ከራሳችን አንድ ነገር ማድረግ አንችልም። አንተ እግሮቻችን አፋጥነህ ጸጋ አብዝተህ በዙፋን ፊት እንድንገኝ ዛሬ ስለረዳህን ተመስገን። እግዚአብሔር አመለክንህ፣ አንተ ደግሞ እድልን ሰጥተን አምልኮችን ተቀበልክ። አሁንም እግዚአብሔር በገንዘባችን ደግሞ ልናመልክህ ወደናልና እግዚአብሔር ይሄን ገንዘብ እንድትሰበስብልን ለክብር እንድታቆምልን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ የሚሰጡ እጆች እንድትባርክ፣ ቤታቸው እንድትባርክ፣ መሶባቸው እንድትባርክ በጌታ በኢየሱስ ስም ጸልያለሁ።
መስጠት እየፈለጉን ግን ያልቻሉ ሰዎች ደግሞ አንተ በረከት እንድታበዛላቸው በጌታ በኢየሱስ ስም ጸልያለሁ። የጠላትን አሰራር በኢየሱስ ስም ይመታ። ጉልበቱና ኃይሉ ሁሉ የቀለጠ ይሁን። ዘመናችን ሁሉ በአንተ ላንተ ካንተ ይሁንልን በጌታ በኢየሱስ ያው ስም አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። እንዴት አደራችሁ? እግዚአብሔር ይመስገን። እንግዲህ ስለ ጸሎቱ ስለ አምልኮ እግዚአብሔር ይመስገን። አሜን። እግዚአብሔር በመካከላችን ከፍ ስላለ ያ ነው አይደል የሁላችን ፍላጎት። ኢየሱስ ጌታ ነው። ስለዚህ ተነስተን እስኪ የእግዚአብሔርን ቃል እናነባለን። ኢየሱስ ክርስቶስ ጌታ ነው። ምናነበው ክፍል ከማቴዎስ ወንጌል 16 ከ13 ጀምረን በአዲስ መደበኛ ትርጉም አነባዋለሁ። እንደዚህ ይላል። በኢየሱስም ኢየሱስ ፊልጶስ ቂሳሪያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰውን ልጅ ማን ነው ይላሉ ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አያሸንፏትም። የመንግስተ ሰማይ መክፈቻዎች እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታው ሁሉ በሰማይ የተፈታ ይሆናል። ቆመን እንዳለን እንጸልያለን። ጌታ ሆይ እንባርክሃለን። ስለዚህ ድንቅ ማለዳ እግዚአብሔር አምላክ ሆይ ስምህን እንድንባርክ ስምህን ከፍ እንድናደርገው እግዚአብሔር አምላክ ሆይ ሁላችን ስለረዳህ እናመሰግንሃለን። ስለ ጸጋህ እንባርክሃለን። ስለ ቅዱስ መንፈስ እግዚአብሔር በመካከላችን ስላለ ህልውናህ እግዚአብሔር አምላክ ሆይ እናመሰግንሃለን። አሁንም ቅባትህ ይለፍ። እግዚአብሔር አምላክ ሆይ ተናገረን። እግዚአብሔር አምላክ ሆይ እኔም እርዳኝ። የሰጠኸኝን እግዚአብሔር አምላክ ሆይ በሙላት እግዚአብሔር አምላክ ሆይ እንዳስተላልፍ አግዘኝ። ለሁላችን የሚሰማ የሚያዳምጥ ጆሮ ስጠን እግዚአብሔር አምላክ ሆይ።
ሁሉ ቃልህን የሚገዳደር የተመታ ይሁን። የጠላት ጉልበት የዲያብሎስ ኃይል የተመታ ይሁን። ከአየሩ በኢየሱስ ስም እናስለቀቃለን። እግዚአብሔር ሁሉ ላንተ ክብር ይሁን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ስለዚህ ይህን የሰጠሁት ርዕስ ምንድነው? የጌታና የሰው ጥያቄ የሚል ነው። ለምሳሌ የጌታና እስከ ድገሙልኝ የሰው ጥያቄ ሲጀምር እዚህ ጋር ጌታ በጥያቄ ነው የጀመረው። ጌታ መቼም በዚህ ምድር ሲመጣ የብዙ ሰው እንቆቅልሽ የፈታ ብዙ ነገር ያደረገ የጠየቃቸው ጥቂት ጥያቄዎች ነበሩ። ዋና ከሚባለው ጥያቄ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጠየቃቸው ጥያቄ በቨርስ 13 ያለ ለመሆኑ ሰዎች የሰው ልጅ ማን ነው ይላሉ? ህዝቡ ማን ይላሉ የሰው ልጅ? ይሄ የሰው ልጅ የሚል ቃል ጌታ ስለራሱ የገለጸበት አባባል ነው። በወንጌል ከ81 ጊዜ በላይ ተጠቅሰዋል። ሁሉ ይሄ የተጠቀሰ ስለ ጌታ ብቻ ነው። በትንቢት ደግሞ በዳንኤል ካየነው በዳንኤል 7 የሰው ልጅ የሚመስል አየሁ ብሎ በክብር የሚመጣ ነገዶች፣ ቋንቋዎች ሁሉ ምን የሚያደርጉበት የሚሰግዱለት የሰው ልጅ ብሎ ዳንኤል ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለመሆኑ የሰው ልጅ ሲል ስለራሱ ነው ጌታ ያወራ ያለ። ሰዎች ማን ይሉኛል? ሃሌሉያ። ጥያቄው ስንት ነው? አንድ ነው። እኔን ማን ይሉኛል ነው። መልሱ ግን ብዙ ነው። የመለሱለት መልስ አንዳንዶች መጥምቁ ዮሐንስ ይሉሃል። አሁን መጥምቁ ዮሐንስ ያሉበት ምክንያት ይሄ ሞስትሊ በሄሮድ አካባቢ የሚወራ በቤተ መንግስቱ ማለት ነው። ምክንያቱም ትዝ የሚላችሁ ከሆነ ይሄ ፊልጶስ ሄሮድ የሚባል ምን አለ ለአገልጋዮቹ ጦርቶ ምን አለ ስለ ጌታ ዝና ሲሰማ ድንቅ እያደረገ እንደሆነ፣ ሞታን እያስነሳ እንደሆነ፣ ሽባ እየነጻ እንደሆነ ሲሰማ ይሄ ሌላ አይደለም አለ። ይሄ እኔ ያስገደልኩት መጥምቁ ዮሐንስ ነው ተነስቶ ይህ ሁሉ ተአምራት ያደረገ ያለ ብሎ ለማን ነገራቸው? ለአገልጋዮቹ። ስለዚህ በሄሮድስ አካባቢ በቤተ መንግስቱ አካባቢ የሚወራ ስለ ኢየሱስ ምንድነው? መጥምቁ ዮሐንስ ነው ተነስቶ ይህ ሁሉ ተአምር ያደረገ ያለ ይላል። ሌላ ደግሞ ኤልያስ የሚሉ ደግሞ ነበሩ። በሌላ መንደር ስትሄዱ ደግሞ ይሄ ኤልያስ ነው የሚል ነበር። ኤልያስ ያሉበት ምክንያት ምንድነው? በሚልኪያስ መጽሐፍ መጨረሻ ምን የሚል አለ? ታላቁና የሚያስፈራ የእግዚአብሔር ቀን ከመምጣቱ በፊት ማን ልክላቸዋለሁ? ነቢይን ኤልያስን ልክላቸዋለሁ የሚል ትንቢት አለ። ስለዚህ ይሄ ትንቢት ይዞ ደግሞ አንዳንዶቹ ይሄ ተአምራት የሚያደርገው፣ ይሄ ድንቅ የሚሰራው፣ ይሄ አጋንንት የሚያወጣው ኤልያስ መሆን አለበት ብሎ ደግሞ ኤልያስ የሚሉ ግሩፕ ደግሞ ነበሩ። ሌሎች ደግሞ ምን የሚሉ ኤርሚያስ ያሉበት ምክንያትም አላቸው የራሳቸው የሆነ። ኤርሚያስ ካየነው በአገልግሎቱ ምን ተብሎ ነው የሚታወቀው? መጀመሪያ አልቃሻው ነቢይ ያለቅስ ነበር። ህዝቡ ንስሐ ባለመግባታቸው ባለመመለሳቸው ስለሚመጣው ዲስትራክሽን በኢየሩሳሌምም በይሁዳም በሁሉ የእግዚአብሔር ህዝብ የሚደርሰው ነገር በጣም ያሳዝነው ስለነበረ ያለቅስ ነበር። እሱ ብቻ ሳይሆን በዛ ዘመን የነበሩ የሃይማኖት መሪዎች የተገፋ ሰው ነበር። they were persecuting him ብዙ ነገር ያደርሱበት ነበር። ስለዚህ በኢየሱስ ስም ያ ሲሚላሪቲ ሲያዩ ኢየሱስ ንስሐ ላልገቡ ከተሞች ምን ያደርግ ነበር? ያለቅስ ነበር። ስለ ኢየሩሳሌም ሲያለቅስ እናየዋለን። ደግሞ በዛን ጊዜ የነበሩ ፈሪሳውያንና ጸሐፍት ምን አደረጉት? ሪጀክት አደረጉት። በሰንበት ለምን ይፈውሳል? ይሄ ሰንበት የማያከብር ከሆነ ይሄ የእግዚአብሔር ሰው አይደለም ብሎ ምን ያደርጉት ነበር? ያግፋፉት ነበር። ስለዚህ ይሄን ሲሚላሪቲ ሲያዩ ደግሞ አንዳንዶቹ ኤርሚያስ ነው አሉ። ሌሎቹ ደግሞ በቃ ከነቢያት አንዱ ስሙን አልጠቀሱም፣ ግን ከነቢያት
አንዱ። ይሄ የምናየው ብዙ ጊዜ ኢየሱስ ታላላቅ ተአምራት ሲያደርግ ሞታን ሲያስነሳ በመካከላችን ታላቅ ነቢይ ተነሳ ብሎ እግዚአብሔርን ሲያመሰግኑ እናያቸዋለን ማለት ነው። ኢየሱስም ነቢይ በአገሩ አይከበርም ብሎ ነቢይ እንደሆነ ሲናገር እናያለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንድ ጥያቄ የተለያየ መልስ እና ጌታን ይሄን ሲሰማ ኦኬ ብሎ አላለፈም። ምክንያቱም እንዲሁም የሚታለፍ ጥያቄ ስላልሆነ ኢየሱስ ክርስቶስ ጌታ ነው። የሰው ደስቲኒ የሚወስን ጥያቄ ስለሆነ ምን አላቸው? እናንተስ እኔን ማን ትሉኛላችሁ? ይሄ ጥያቄ የጠየቃቸው ለማን ነው? ለተማሪዎቹ፣ ለተከታዮቹ፣ በቅርብ ላዩት፣ ለተመለከቱት፣ ከሱ ለዋሉ ላደሩ ብዙ ነገር በቅርበት ያዩት ሰዎች ደግሞ ምን አላቸው? እናንተስ ማን ትሉኛላችሁ? ስለዚህ ምናውቀው ችኩል ስምዖን ከአንድ ተማሪዎቹ እጁ ያነሳ ይመስለኛል። ምክንያቱም በውስጥ ያለ ነገር አልቻለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለው? አንተ ክርስቶስ የእግዚአብሔር ልጅ ነህ። ኢየሱስ ጌታ ነው። ስለዚህ ፓኬጅ የሆነ መልስ ነው የሰጠው። ኢትስ ኤ ፓኬጅ። አንተ ኤልያስ አይደለህም። ቀርቤ ሲያይህ እኔ ኤልያስ አይደለም፣ ነቢይም ብቻ አይደለህም። አንተ ያ የምንጠብቀው መሲህ፣ ያ ያድነናል ብለን ነቢያት የተናገሩልህ፣ አባቶች በሩቅ አይተው አንድ ቀን ይመጣል ብለን ስንጠብቀው የነበረ ነህ አለው። ኢየሱስ ጌታ ነው። አንተ ግን እሱ ብቻ አይደለህም አለው። አንተ የእግዚአብሔር ልጅ ነህ። አንተ አምላክ ነህ። አንተ አልፋ ኦሜጋ ነህ። አንተ ሁሉ ቻይ ነህ። አንተ ፈጣሪ ነህ አለው። ኢየሱስ ጌታ ነው። አሜን። ስለዚህ ይሄን ነገር ሲናገር ጴጥሮስ ጌታ ምን አለው? አንተ ማን ነህ? አንተ ብፁዕ ነህ። አንተ በጣም የምታስቀና ሰው ነህ። አንተ በጣም እድለኛ ሰው ነህ። አንተ የሰማይ ዕጣ የደረሰ ሰው ነህ። ኢየሱስ ጌታ ነው። አሜን። ስለዚህ አንተ ምንድነህ? ብፁዕ ነህ። ይህን የገለጠልህ ማን ነው አለው? የሰማይ አባቴ እንጂ ስጋና ደም አልገለጠልህም። ስምዖን ተመራምረህ አልደረስከኝም። አንብበህ ወይ የሆነ ትምህርት ቤት ሄደህ አይደለም የደረስከው። ይሄ ዕውቀት አለው። ማን ነው የገለጠልህ? የሰማይ አባቴ ኢየሱስ ክርስቶስ ጌታ ነው። አሜን። ስምዖን ቅርፊት ወድቆልህ ነው ያየኸኝ። መጋረጃ ተነስቶልህ ነው ያየኸኝ። ሰማይ ተከፍቶ ነው ያየኸኝ። ኢየሱስ ክርስቶስ ጌታ ነው። አንተ ማን ነህ? ብፁዕ ነህ። ስምዖን በጣም ታስቀናለህ። ኢየሱስ ክርስቶስ ጌታ ነው። ብፁዕ ነኝ እስከበሉ። ኢየሱስ ክርስቶስ ጌታ ነው። አሜን። አያችሁ፣ ከእግዚአብሔር መንፈስ መገለጥ ስትቀበሉ ሁኔታ የሚለው አይደለም የምታወሩ፣ መንደሩ የሚያወራው አይደለም የምታወራ። አሜን። ሲኤንኤን ቢቢሲ አይታ አይደለም የምትናገረው። ኢየሱስ ጌታ ነው። አሜን። ለየት ያለ መገለጥ መንፈስ ቅዱስ ይሰጣል። አሁንም ሃሌሉያ። ምን የሚያደርግ ለየት የሚያደርግ ቅባት። እንደዛ አይደለም ያላቸው ለእስራኤል ልዩነት አደርጋለሁ አለ እግዚአብሔር። ለየት የሚያደርግ ቅባት ሲመጣ ለየት ያለ መገለጥ ትናገራለህ። አሜን። ነፋስና ደመናው አይታ አይደለም የምትተነብየው። ኢየሱስ ክርስቶስ ጌታ ነው። እስከ ክብር ስጡት ለመንፈስ ቅዱስ። ሃሌሉያ። አሁንም ይሄ መንፈስ ሕያው ነው። አሁንም ይሄ መንፈስ በውስጣችን አለ። አሁንም በላያችን አለ። አሁንም ከጎናችን አለ። ኢየሱስ ጌታ ነው። the same Holy Spirit ለማን የገለጠለት? ለጴጥሮስ። አሁንም በግርማው፣ አሁንም በኃይሉ፣
አሁንም በክብሩ አለ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ያው ነው። አሁንም ያድሳል፣ አሁንም ያበረታል፣ አሁንም ያጽናናል፣ አሁንም ወደ እውነት ሁሉ ይመራል። ኢየሱስ ጌታ ነው። ስለዚህ ይሄ መንፈስ ቅዱስ ነው የገለጠልን። አሜን። ለኛም እንደዛ ይላል አይደል? ከእግዚአብሔር የተሰጠንን ነገር እንዲሁ የተሰጠን በነፃ መሪት ሆኖ ሳይሆን ተገብቶን ሳይሆን እንዲሁ የሰጠን ነገር ናውቅ ዘንድ የእግዚአብሔር መንፈስ እንጂ ዓለም መንፈስ አልተሰጠንም አለ። ኢየሱስ ጌታ ነው። አሜን። እንዴት ዓለም የሚያወራው እኛ እናወራለን? እኛ እኮ ልዩ ፍጥረት ነን። አሜን። ኢየሱስ ጌታ ነው። አዲስ ፍጥረት ናችሁ ሲል እኮ እንደዛ ነው። we are different, we have a different anointing, we have a different power. ኢየሱስ ጌታ ነው። እንዲሁ ተሽለን ከሌሎቹ አይደለም። እንዲሁ እግዚአብሔር ወደ የሰጠን ክብር ለእግዚአብሔር ይሁን። ስለዚህ ስምዖን ብፁዕ ነህ። ስማችሁ እስካስገቡ ሀብታም ብፁዕ ነህ። የነገርኩት ነው ለራሴ። ኢየሱስ ጌታ ነው። አሜን። ሕያው ነው ካለን ዛሬ that's true። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያ ሲነግረው ለስምዖን ሌላም በረከትም መጣ። አሜን። ሌላ ብሌሲንግ መጣ። ሃሌሉያ። ኢየሱስ ጌታ ነው። ስምዖን አለው። ስምዖን የተናቀ ስምዖን ገሊላዊ አሳ አጥማጅ ያልተማረ አንተ ጴጥሮስ ነህ። ኢየሱስ ክርስቶስ ጌታ ነው። እኔ ሲያይህ አለው በዛ አልፋ ኦሜጋ ነህ ብለህ በነገርከኝ በመሰከርከው እውነት ሲያይህ አንተ ጴጥሮስ ነህ አለው። አንተ ብርቱ ነህ አለው። አንተ ትችላለህ አለው። የብዙዎች ደስን የምትለውጥ ሰው ነህ አለው። ሃሌሉያ አሜን። ማክራቮ ሻፕራ ጋላቦናማስ ኢየሱስ ጌታ ነው። ስምን ይለውጣል ዛሬም ኢየሱስ። ስምን ይለውጣል ዛሬም ኢየሱስ። አሜን። አብርሃም ነህ አለው። ካሁን በኋላ አንተ አብርሃም አይደለህም። ካሁን በኋላ አንተ የብዙዎች አባት ነህና አንተ አብርሃም ነህ አለው። ኢየሱስ ጌታ ነው። ለያዕቆብም እንደዛ አለው። ሃሌሉያ። አንተ ያዕቆብ አይደለም ካሁን በኋላ አለው። አንተ እስራኤልን አሸናፊ ነህ አለው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ስሙ ተቀየረ። እዚህ ጋር ለዛ ለበራለት እውነት በብዙዎች ፊት ሲመሰክር ዝም አላለም። ይዞት በውስጡ ዝም አላለም። እንዴት ዝም ያስብላል? የጌታ ነገር እንዴት ዝም ያስብላል? ተናገረ በብዙዎች ፊት። ካሁን በኋላ አንተ ስምህ ሌላ ነው። እኔ ሲያይህ አርቄ ሲያይህ የብዙዎች ደስቲኒ ባንተ ያለ ቁልፍ ያለ ሰው ነህ አለው። ኢየሱስ ጌታ ነው። አንተ ለብዙዎች ወደ መንግስት የምታመጣ ሰው ነህ አለው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር አሁንም ታሪክ የሚለውጥ አምላክ ነው። አዲስን ታሪክ ይጽፋል። ኢየሱስ ጌታ ነው። ስለዚህ በዚህ አለቴ ላይ ቤተክርስቲያኔን እሰራለሁ አለው። አሜን። በዚህ መገለጥ ላይ በማንነቴ ላይ ቤተክርስቲያኔን ምን አረጋለሁ? አነጻለሁ፣ እሰራለሁ ቤተክርስቲያን። ኢየሱስ ጌታ ነው። በምንም አትመሰረት። በፓስተር እንዳለን አስቀድሞ ቤተክርስቲያን የሰው አይደለችም። እውነት ነው። እንዴት የሰው የደካማ ሰው ትሆናለች ቤተክርስቲያን? ቤተክርስቲያኔ እኮ ደሜን ያፈሰስኩላት የሞትኩላት አለ ጌታ። የምጠብቃት አለ፣ የማንጻት አለ ክርስቶስ። ስለዚህ በዚህ አለት ላይ ምን አረጋታለሁ? ቤተክርስቲያኔን እሰራታለሁ። ክርስቶስ አለት ነው፣ የሚያስመካ አለት፣ በሱ የማያናውጥ አለት። አሜን። ኢየሱስ ክርስቶስ ጌታ ነው። አዳኝ የሆነ አለት፣ ሕያው ምንጭ የሆነ አለት። አሜን።
መጠጊያ የሆነ አለት፣ መሸሸጊያ የሆነ አለት። በዚህ አለት ላይ እምነቱ የሚመሰረት ሰው ብፁዕ ነው። በዚህ አለት ላይ ቤቱ የሚመሰረት ሰው ብፁዕ ነው። አሜን። ጌታውን እየተከተለ ቃሉን እያደረገ እምነቱ በዚህ የሚያነጽ ሰው ጌታ ክብሩ ይገልጥበታል። ኢየሱስ ጌታ ነው። ያሳድገዋል፣ ይጠብቀዋል። ጌታ ኢየሱስ ክርስቶስ ጌታ ነው። አሜን። ለዚህ ነው በዚህ አለት ላይ አባቶቻችን እንደነ ዳዊት እግዚአብሔር ብቻውን አለቴ ነው፣ አልናወጥም፣ አዳኜ ነው፣ መሸሸጊያ ነው እያሉ አመለጡበት። እኛም እያመለጥንበት ነው። ኢየሱስ ጌታ ነው። አሜን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ አለት ላይ እንገነባለን። አሁን ለክብሩ ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁንም ለኛም የሚጠይቀን ጥያቄ ዘሴም ጥያቄ ነው። ልጄ ሆይ ታውቀኛለህ ወይ? ትደገፈኛለህ ወይ? ማንነቴ ሳውቀዋል ወይ? ኢየሱስ ክርስቶስ ጌታ ነው። አሜን። ይገርመኛል። ጳውሎስ ብዙ ሮጦ ለእግዚአብሔር ክብር ብዙ ሰዎች ወደ እግዚአብሔር መንግስት አምጥቶ ብዙ ቤተክርስቲያን በየቦታው ተክሎ ገና ያወቅኩት አልመሰለኝም አለ። ኢየሱስ ጌታ ነው። እንዴት ይጨረሳል? ግን አንድ ነገር አለኝ አለ። የኋላዬን እየረሳሁ የፊቴን ለመያዝ ዘረጋለሁ አለ። ሃሌሉያ። እሱን አውቅ ዘንድ፣ ክብሩን አውቅ ዘንድ፣ ኃይሉን አውቀው ዘንድ በየቀኑ ማደርገው እሱን ፍለጋ ነው አለ። ኢየሱስ ክርስቶስ ጌታ ነው። አሜን። ይብዛልን እሱ። ምክንያቱም እሱ ከወርቅ ከምንም ከምናስበው በላይ እሱ ይሻለናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ማንነቱ ገለጠላቸው። ስሙ ይባረክ። ለኛም ገለጠልን እንዲሁ በምህረቱ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ የማን ጥያቄ ነው? የጌታ ጥያቄ ነው። ሁሉ በዚህ ምድር ያለ ሃይማኖት የሚለዩ በዚህ ጥያቄ ነው። ይሄ ነው ፊልተሩ። ብዙ ሃይማኖቶች ነቢ ነው ብሎ ኦሬዲ አስቀምጠዋል እዛ ጋር። ከዛ ላለፉም ለኛ ግን ሁሉ በሁሉ ሆነልን። ስሙ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። እንዴት የተባረክነን። ስለዚህ ይሄ ካልኩ ስለ ሰውም ጥያቄ እስከንሄድ። የሰውም ጥያቄ ይጠይቃል። ይሄ ጌታ የጠየቀው ጥያቄ ምን ጥያቄ ነበር? የማንነት እስከበሉ ስለ ማንነቱ ነው የጠየቀው። ሰው ደግሞ እንዲህ ይጠይቃል። ሰውም ከመጠየቅም አያርፍም። በዮሐንስ ወንጌል ከ1:19 እስከ 23 አነበዋለሁ በአዲስ መደበኛ ትርጉም። አይሁድ ማንነቱን እንዲጠይቁት ካህናትና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነበር። ከመመስከር ወደ ኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማን ነህ? ኤልያስ ነህ ብለው ጠየቁት። እርሱም አይደለሁም አለ። እርሱም አይደለሁም አለ። ታዲያ ነቢይ ነህ አሉት። እርሱም አይደለሁም ሲል መለሰ። በመጨረሻም እንግዲያውስ ማን ነህ? ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። ዮሐንስም በነቢዩ በኢሳይያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ ነኝ ሲል መለሰ ይላል። ይሄ ደግሞ የሰው ጥያቄ ነው። ስለዚህ ገና ሲጀምር ምን ይላል? ማንነቱን እንዲጠይቁት። እነዚህ ፈሪሳውያንና አይሁድ ስንት ኪሎ ሜትር ከኢየሩሳሌም ይላል
መጥምቁ ዮሐንስ የሚያጠምቅበት የነበረ ከዮርዳኖስ ማዶ ቢታንያ የሚባል ቦታ ነው። ስለዚህ hundreds of miles ተጉዘው ለአንድ ጥያቄ ነው ማንነቱን እንዲጠይቁት ይላል። ማን ነህ አንተ? ከመመስከር ወደ ኋላ እስከ ወደ ኋላ ለም ከመመስከር ወደ አሜን። እንዴት ያወቅኩ እዚህ ማለት ነው ኢየሱስ ጌታ ነው። ስለዚህ እዚህ ጋር መጀመሪያ ክርስቶስ ነህ ሲሉት ክርስቶስ አይደለሁም። ይሄ አይገርምም። ሌላ የተናገረው ነገር ግን የዮሐንስ ትህትና በጣም የሚገርም ነው። በጣም የሚገርም ትህትና ነው የምናይበት። ለምን እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማን ነህ? ኤልያስ ነህ ብለው ጠየቁት። ማለት ጌታ ራሱ እኮ ኤልያስ ነው ብሎታል። ትዝ የሚላችሁ ከሆነ ጴጥሮስ ዮሐንስ ጴጥሮስ ይዞ ወደ ተራራ ሲሄድ እዛ ክብሩ ሲያሳያቸው ሙሴና ኤልያስ ሲነጋገሩ ሰሙ። ድምጽም መጣ ይላል። ሲወርዱ ከዛ ኢንካውንተር ከዛ ክብር ከዛ መገኘት ሲወርዱ አንድ ጥያቄ ነው የጠየቁት ለጌታ። ጸሐፍት እንዴት ነው መጥምቁ ኤልያስ መጀመሪያ ይመጣል የሚሉ ብሎ ለጌታ ጠየቁት ደቀ መዛሙርቱ። የመለሰላቸው መልስ ኤልያስ እኮ መጥተዋል። የፈለጉት ግን አደረጉት። ጸሐፍት ፈሪሳውያን ምን አደረጉ? አሳደዱት። የሰው ልጅም እንደዛ ያደርጉታል አላቸው። ከዛ ስለ መጥምቁ ዮሐንስ እንደተናገራቸው አወቁ ይላል። ስለዚህ ኤልያስ ነህ ሲሉት አይደለም። ጌታ ግን ኤልያስ ነው ብሎታል። እሱ ብቻ አይደለም፣ መልአኩ ለአባቱ ገና ሲነግረው እዛ ቤተ መቅደስ ያጠነ መልአኩ ኢንካውንተር ሲያደርገው የነገረው ነገር ስለ ዮሐንስ መጥምቅ ምንድነው? በኤልያስ መንፈስና ኃይል ከጌታ በፊት ይሄዳል ብሎት ነው። ትንቢት አለው። ጌታም ኤልያስ ነው ብሎታል። ይሄ ሰው ግን ምን አለ? ኤልያስ አይደለም፣ ኢየሱስ ጌታ ነው። ከዛ ነቢ ነህ ወይ? ነቢም አይደለም። ጌታ እኮ ምን ብሎታል? ከነቢም በላይ ብሎታል እኮ። ከነቢም በላይ ለሰው ለህዝቡ ሁለት የተላኩ ከዮሐንስ መጥምቅ መጥተው አንተ ነህ ወይስ ሌላ እንጠብቅ ብሎ ሲጠይቁት ከነገራቸው በኋላ ንገሩት የሚደረግ ያለ ተአምራቶች በኔ እጅ እና በኔ የማይደናቀፍ ብፁዕ ነው ብሎ ካላቸው በኋላ ስለ ዮሐንስ ነው መናገር የጀመረ። ልክ እንደሄዱ እና ምን ልታዩ ወደ ምድረ በዳ ወጣችሁ አላቸው። ከዛ ያላቸው ነገር ነቢ ነው ልታዩ ወጣችሁ? አው ከነቢም በላይ። ስለ ዮሐንስ መጥምቅ ከነቢ በላይ ነው። እዚህ መጥተው ነቢ ነህ ወይ ሲሉት አይደለም። አቤት እንዴት ደስ ይላል! አሁን በዚህ ዘመን ምንድነው ነቢ ካላላችሁኝ ብሎ ስለዚህ እግዚአብሔር ይርዳን። አሜን። እሱ ብቻ አይደለም፣ መጥምቁ ዮሐንስ ስለራሱ ብዙ መናገር የሚችል ሰው ነው። ብዙ መናገር የሚችል ሰው ነው። ለምን? አንድ በትንቢት የተወለደ፣ በሰው ትንቢትም አይደለም በመልአክ ትንቢት የተወለደ ልጅ ነው። ስሙ ራሱ ሰው አይደለም ያወጣለት፣ መልአክ ነው። ዮሐንስ ትለዋለህ ደስታ ይሆንልሃል፣ ላንተ ብቻ ሳይሆን ለህዝቡ ሁሉ ደስታ ይሆናልና ዮሐንስ ብለህ ጥራው ያለው ማን ነው? መልአክ። እሱ ብቻ አይደለም፣ በእናቱ ሆድ ያለ ነው ምን የሆነ መንፈስ ቅዱስ የተሞላ ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም፣ የአባቱ ትንቢት ያለበት ሰው ነው።
አባቱ በመንፈስ ቅዱስ ተሞልቶ አንተ የልዑል ነቢይ ትባላለህ፣ ለሕዝቡ የማዳንን ዕውቀት ትሰጣለህ ብሎ የአባቱ ትንቢት የሰማ ሰው ነው። ኢየሱስ ክርስቶስ ጌታ ነው። እና እኛም ለልጆቻችን መናገር አለብን። አሜን። በመንፈስ ተሞልተን መባረክ አለብን። ትንቢት በእነሱ ምን ማድረግ አለብን? ልክ ዘካርያስ እንዳደረገው መናገር አለብን። ያ ደግሞ ፍሬ ሆኖ ይወጣል። ኢየሱስ ክርስቶስ ጌታ ነው። አሜን። እና ሊል የፈለኩት ብዙ መናገር የሚችል ስለራሱ ነው። ብዙ በቃ ምን ልበላችሁ he has a big resume በአሁኑ ኮንቴክስት ካየ ነው ሬዚሜው በጣም እንትን ነው ፋት ሬዚሜ ነው ያለው። ግን የሁሉ መናገር እየቻለ እኔ እንደዚህ ነኝ ማለት እየቻለ ጌታም የሰጠው ታይትል እያለ አይደለም። አሜን። የራሱ ክብር ደብቆ የማን ክብር የሚያወራ? ኢየሱስን ክብር የሚያወራ። አሜን። እንደዚህ ትውልድ ይነሳ። አሜን አሜን ሃሌሉያ። እና ከዛ በኋላ እነዚህ ሰዎች ደግሞ ተለው ብለው የሚለቁ አይደለሁም ቢላቸውም ዛሬ አንለቀህ ማለት። ምክንያቱ የላኩን ሰዎች አሉ እዛ ቤተ መቅደስ የሚጠብቁን ሰዎች አሉ። መልስ ይዘን መሄድ አለብን። ስለዚህ መልስ ስለራስህ ንገረን ግድን አለት። ከዛ እኔ የጌታ ድምጽ ነኝ አላቸው። ኢየሱስ ጌታ ነው። እኔ ምንድነኝ? የጌታ ድምጽ ነኝ። እኔ ምድረ በዳውን የሚያናውጥ ድምጽ ነኝ አላቸው። አሜን። ዝግባውን የሚሰብር ኃያሉ ድምጽ ነኝ አላቸው። ጄነሬሽኑ ሼክ ያደረገ ሰው ነበረ። ኢየሱስ ክርስቶስ ጌታ ነው። ለምን? ምኩራቦቻቸው ባዶ ሆነዋል። ሰው ወደ ምድረ በዳ ይሄዳል አንድ ሰው ለማየት። እኔ የጌታ ድምጽ ነኝ። ኢየሱስ ክርስቶስ ጌታ ነው። እኔ ቃሉ እንዳለኝ ነኝ አላቸው። ኢየሱስ ክርስቶስ ጌታ ነው። አንተ ቃሉ እንዳለህ ነህ። ቃሉ እንዳለኝ ነኝ። ምን ብለሃል ቃሉ? አንተ የእግዚአብሔር ልጅ ነህ ብለሃል። የእግዚአብሔር ልጅ ነኝ ብለህ አውጅ። አንተ የዓለም ብርሃን ነህ ብለሃል። የዓለም ብርሃን ነህ። አንተ ጨው ነህ ብለሃል። አንተ ጨው ነህ። ኢየሱስ ክርስቶስ ጌታ ነው። በዛ እውነት ስትገነባ you will see the result። ኢየሱስ ክርስቶስ ጌታ ነው። እውነተኛ ትህትና እኔ አረባም ማለት አይደለም። ወይኔ ከሰው በታች ነኝ፣ ይሄ ትህትና አይደለም። ይሄ ለማወቅ ነው። እውነተኛ ትህትና እግዚአብሔር እንዳለ መናገር ማመን ነው። ኢየሱስ ጌታ ነው። አሜን። ስለዚህ ከማንም ታይትል በላይ ከምንም ማዕረግ በላይ እኔ ማን ነኝ አለ ቃሉ እንዳለኝ በኢሳይያስ እንዳለኝ ቃሉ። ኢየሱስ ክርስቶስ ጌታ ነው። ኦ ሃሌሉያ። ስለዚህ አሜን ከአሸናፊዎች በላይ አብልጦናል። አሜን ኢየሱስ ክርስቶስ። ስለዚህ ነው እኮ በዚህ ዓለት መሰረታታለሁ የገሃነም ደጆች ደግሞ አይቋቋማትም አለ፣ አይሸንፏትም አለ። ኢየሱስ ክርስቶስ ጌታ ነው። በዚህ መሰረት ተመስርቶ ልክ እንደ ጴጥሮስ አምኖ ሃሌሉያ በብዙዎች መካከል የመሰከረ ጌታን እየተከተለ የሚያደርግ ሁሉ ጊዜ አሸናፊ ሆኖ ይኖራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ እኔ የጌታ ድምጽ ነኝ አላቸው። እንዳልኳችሁ እነዚህ ሰዎች ተሎ ብሎም የሚሄዱ አይደሉም። መልስም ሰጥቷቸው ተሎ ብለው ኦኬ ብሎም የሚሄዱ አይደሉም። እንደገና አገልግሎቱን ቻሌንጅ ሲያደርጉት እናያለን። መጀመሪያ የመጡበት ምንድን ነበር? ማንነቱን ነው። ማንነቱን ነግሯቸው ግን አልሄዱም። ማንነቱም ይዘው
ኦኬ ጌታ ድምጽ ነው ብሎናል። ባይገባንም እነዛ ገብቷቸው ይሆናል አልገባቸው እኔ እንጃ። ግን በቃሉ አለ የጌታ ድምጽ ምንድነው የሚለው? ምድረ በዳም ያናውጣል። የጌታ ድምጽ ዝግባን ይሰብራል፣ ኢራብ ያስወልዳል ይላል። የነበልባል እሳት ነው ይላል የጌታ ድምጽ። እና ሰው መቼም ቻሌንጅ ማድረጉ ሁሉ ጊዜ አይቀርም። አገልግሎቱ ከማንነቱ አልፈው ምኑ አገልግሎቱ። ቨርስ 25 ምን አሉት? ታዲያ ለምን ታጠምቃለህ? ማለት ነቢይ አይደለሁም እያልክ ነው። ኤልያስ አይደለሁም እያልክ ነው። ክርስቶስ አይደለሁም እያልክ ነህ። ታዲያ ለምንድን ነው ንስሐ ግቡ እያልክ የምትሰብክ? ለዛ ማለት ለምንድን ነው የምታስተምር? ለምንድን ነው የምታጠምቀው? ኢየሱስ ጌታ ነው። አይ ማንነት ያወቀ ሰው አይቻልም። አሜን። መልስ አለው ሁሉ ጊዜ በአፉ። ምን አላቸው? እኔ በውሃ አጠምቃለሁ እናንተ የማታውቁ ግን በመካከላችሁ ምን ሆነዋል? ቆመዋል። ኢየሱስ ጌታ ነው። እና እኔ መስበኬ ነው የገረማችሁ አላችሁ። እኔ ማስተማሬ ነው የገረማችሁ። ኢየሱስ ጌታ ነው። ገና እኮ ክብር እያየሁ ነኝ አላቸው። ኢየሱስ ጌታ ነው። ገና ትውልድ እኮ በእሳት ሲጠመቅ እያየሁ ነኝ አላቸው። አሜን። ገና ትውልድ ሲድን እያየሁ ነኝ አላቸው። ገና የኃጢአት መድኃኒት እያየሁ ነኝ አለ። ሃሌሉያ! ኢየሱስ ጌታ ነው። አየው በርቁ ማንም ያልተመለከተው አየው፣ በክብሩ አየው። በመካከላችሁ እኮ ነው ያለ። አታዩትም እንዴ አላቸው። ቆመዋል እኮ። አሜን። እግዚአብሔር ማንነቱ ለትሑታን ይገልጣል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ማንም ሳይገባው ገና አገልግሎቱ ሳይጀምር ጌታ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚል በዚህ ምዕራፍ ብቻ ነው የምናገኘው። ስለዚህ ያ የኃጢአት መድኃኒት የሆነ አሜን። ስሙም ኢየሱስ ትለዋለሽ። ምን ስለሚያደርግ? ትውልዱን ከኃጢአት ያድናል የተባለበት ያ የእግዚአብሔር በግ። ገና እነ ጴጥሮስ ራሱ አልገባቸውም፣ ወደዚህ ለበል አልደረሱም። ምክንያቱም ስለ ሞቱ ሲናገራቸው ብዙ ጊዜ ወርኖት አንደርስታንዲንግ። ዮሐንስ ግን ገና የዓለምን ኃጢአት የሚያስወግድ እግዚአብሔር በግ አለ። ኢየሱስ ክርስቶስ ጌታ ነው። ከዚህ የሚበልጥ ነገር ያለው እስከ በሉ አካችሁ የሚበልጥ ነገር ያለ የሚበልጥ ነገር እያየሁ ነኝ እኮ ነው ያለ። ኢየሱስ ጌታ ነው። አሜን። ስለዚህ ቻሌንጅ ሊያደርጉት ፈለጉ። ዮሐንስ መጥምቅ ግን ቻሌንጅ የሚሆን ሰው ራሱ አይደለም እውነት ለመናገር። ምክንያቱም እንዳልነው የት ነው የኖረ? ሙሉ እድሜው በረሃ ነው። ምግቡ ራሱ አንበጣ። ግን እኔ የበለጠ ነገር ይሄ ገረማቸው አላቸው። ገና የሚድን ትውልድ አለ አላቸው። ገና ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ እንደዚህ አይነት አገልጋይ ነበር ዮሐንስ መጥምቅ። ስለ ራሱ ሲጠይቁት ስለ ጌታ ክብር የሚያወራ፣ ስለ ጌታ ማንነት፣ አሜን፣ ስለ ጌታ ታላቅነት ከእኔ የሚልቅ የጫማውን ማሰሪያ እንኳን ለመፍታት የማይበቃ ነኝ። እኔ የመጣሁ እሱ እንዲገለጥ ነው፣ እኔ እንዲታይ አይደለም አለ። ለትውልድ ላሳይ ነው የመጣሁ እሱ አለ። አሜን። ብቻዬን እሆናለሁ እንኳን አላለም ራሱ። ደቀ መዛሙርቱ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እዩት።
ብሎ ደቀ መዛሙርቱም ሳይቀር ወደ ጌታ ነው የሰጣቸው። ኢየሱስ ጌታ ነው። የመጀመሪያ የክርስቶስ ደቀ መዛሙርት እነ እንድሪያስ የማን ደቀ መዛሙርት ነበር? ዮሐንስ ናቸው። እንድሪያስ ጴጥሮስን አመጣ፣ ሌሎቹ ደግሞ እንደዛ ያሉ ተከተሉት ቀጠሉ። ስለዚህ እንደዚህ አይነት ሰዎች ደግሞ በምን ይጨርሳሉ? በክብር አሜን። ሩጫቸውን በኃይል ይጨርሳሉ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዮሐንስ መጥምቅ እንደዛ በክብር ሲጨርስ ነው የምናየው። እንዴት ደስ ይላል! የጌታና የዮሐንስ መጥምቅ የነበረ አገልግሎት በቃ it's a big model። ለኛም ቢሆን it's a big model። ለምን? ልክ የቅብብር ሩጫ አይነት ነው የነበረ። ሪሌ ሬስ ይሉታል አይደል? ምንድነው ሪሌ ሬስ? አንዱ በቡድን የሚጫወት ጨዋታ ነው አይደል? ሩጫ ነው አይደል? ስለዚህ አንዱ ሲጨርስ ለማን ነው አስረክቦት የሚሄደው? ለሚቀጥለው ነው አስረክቦ የሚሄደው። ድሉም የቡድን ነው፣ ውድቀቱም የቡድን ነው። ስለዚህ ዮሐንስ መጥምቅ ገና ሲጀምር ምን ብሎ ነው ስብከቱ የጀመረ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ያ ታላቅ የተባለ ያለለት የመሰከረለት ጌታ፣ ያ አልፋ ኦሜጋ የሆነ ጌታ ምን ብሎ አገልግሎት ጀመረ? የእግዚአብሔር መንግስት ቀርባለችና ሌላ ርስት የሆነ ሌላ ነገር ይዞ አልመጣም። ዮሐንስ ከጀመረበት ነው ምን ያደረገ? እስከ አጠገባችሁ ላለ ሰው ቀጥለህ ስራ በሉት፣ ንገሩት በደም በትግርኛም ድጎምለት። አልጊብካ ስራ አልጊብካ በዛም ቋንቋ ምክንያቱ that's how it works in the kingdom of God። ምክንያቱ እኛ ሁላችን የእግዚአብሔር መንግስት ሰራተኞች ነን። ሁላችን እዚህ ስራ የሌለው ሰው የለም። ግን ምንድነው የምናደርገው? አንዱ የጀመረውን ቀጥለን ምን እናደርገዋለን? በዛ ቀጥለን እንጂ እዚህ ጋር አንድ ጀምሮ ሌላ አይደለም እዚህ የምትጀምረው። ያ ነገር ለጠላት ምን መስጠት ነው? እድል መስጠት ነው። አያችሁት? እነ ነህምያ ሲያንጹ ወሉ ሲያንጹት እንዴት ነው ያነጹ? አንድ ይጀምራል እዚህና ቀጥሎ ደግሞ ሌላው ምን ያደርጋል? ቀጥሎ ያንጻል። ሌላ ሲሄድ ደግሞ ቀጥሎ ያንጻል። ስለዚህ የእግዚአብሔር መንግስት ልክ ይሄ ሚክስድ ሪሌይ ይሉታል። ምን አይነት ወንዶችና ሴቶች ልጆች እግዚአብሔር ለአንድ መንግስት የሚሮጡበት ሩጫ ነው። ኢየሱስ ጌታ ነው። በእግዚአብሔር ጸጋ፣ በእግዚአብሔር ኃይል ለአንድ መንግስት ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር የሚለን ያለ ምንድን ነው? ኢየሱስ ክርስቶስ ጌታ በማንነቱ ለኛም ማንነታችን ተለወጠ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለዚህ መንግስት አብረን እንስራ፣ አብረን እንሩጥ። አሜን። ቀጥለን እንስራ። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ክብሩ ለማን ይሆናል? ለእግዚአብሔር ይሆናል። እስከ ክብር ስጡት ለጌታ። ኢየሱስ ጌታ ነው። ለፓስተር ገንጸ ተባረክ። ጌታ ይባርክ።
እግዚአብሔር ይባረክ። መልካም ነው የእግዚአብሔር ቃል አይደለም? አንዳችን ከሌላችን ቀጥለን የእግዚአብሔርን ስራ ሰሪዎች ያድርገን። አሜን። እጅ ላይ እጅ ተያይዘን ክብር ለእግዚአብሔር ይሁን። ሁላችንም እንቆማለን። ያቺ እህት ሄደች ነቢያት ሄዱ ወጡሽ እንቆምና እንጸልያለን። በእውነት ጊዜ ዮሐንስ ኢየሱስን እንደገለጸ እኛም ደግሞ ኢየሱስን ገላጮች ያድርገን። ይሄ ትውልድ ክርስቶስን የሚገልጽ ትውልድ ያድርግ። በማራናታ ኢየሱስ የሚታይበት ኢየሱስ ከፍ ብሎ የሚገኝበት ትውልድ ያድርገን። እግዚአብሔር ሆይ በዚህ ትውልድ እኛን እዚህ አድርገህናል፣ ሚስዮን አድርገህናል። እባክህ ኢየሱስ ክበር በህይወታችን። ጥያቄያችን አንተ ነህ። አንተም ደግሞ ራስን ገልጸህልናል። ሕያው የሆንክ አዳኝ የሆንክ ጸጋ ያለ ጸጋህን የምታበዛልን በመውጣታችን በመግባታችን እኛ ሳይሆን አንተ በእኛ የምትሰራ በመንፈስህ አማካኝነት ይህንን የምታደርግ ጌታችን ነህ። እናመሰግንሃለን። ሰዎች ደግሞ ሲጠይቁን ጌታ ኢየሱስ ሆይ አንተን የምናሳይ አድርገን። እግዚአብሔር የዘላለም አምላክ ሆይ ዮሐንስ በብዙ ተጠየቀ፣ የሚናገረው ብዙ ነበረው፣ ግን አንተን አሳየ። በዘመናችን አንተን አሳይተን እንድንኖር እርዳን። ጸጋ ይብዛልን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ሰላሙን ይስጣችሁ። ጌታ በጎነቱን በእያንዳንዳችን ሕይወት ይግለጽልን። ጌታ ሆይ ሁሉን ላንተ አሳልፌ እሰጣለሁ። ጥያቄ ላለው ጥያቄ መልስ ይሁን፣ ጥያቄው መልስ ይሁን። ጌታ ሆይ የታመመ ይፈወስ፣ ያዘነ ይጽናና። እናመሰግንሃለን፣ እናከብርሃለን። ክብር ሁሉ ላንተ ይሁን። ኢየሱስ ጌታ ነህ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ሰላሙንም ይስጣችሁ። በጌታ ሰላም እንጨርሳለን። ተባረኩ። ጌታ ይባርካችሁ።